ይሄ ምክር ቤት አይደለም ሸኔ አሸባሪ ያለው አልነበራችሁም እናንተ ደርሳችሁ ሸኔ አሸባሪ እንዳላችሁ ለአክት አታርጉ እናንተ አይደለም ያደረጋችሁት የቀደመው ምክር ቤት ነው ሸኔ አሸባሪ ያለው እንጂ እናንተ አይደላችሁ ልክ እናንተ አሸባሪ ብላችሁ እኛ ቸል እንዳል ማስመሰል ከመከራችሁ ስተት ነው እናንተ ሳትመርጡ ሳትገቡ ነው ሸኔን አሸባሪ ያለው እኛ ግን አሸባሪ ማለት እኮ አይደለም በየቀኑ እየተዋጋ ነው ሸኔን ምን ያደርጋል አሸባሪ ማለት በየቀኑ እኮ እየተፋለም ነው እኛ ከዘርጋ የምትቸገሩ ሰዎች አንደኛ ሸኔ ኦሮሞ ነው የኦሮሞ ተወካይ ነው ብላችሁ አሳንሳችሁ እንዳታዩ ሸኔ የኦሮሞ ቀንደኛ ጠላት ነው አንደኛ በበቀደሙ ጭፍጨፋ የማረክናቸው ሰዎች ከደቡብ የማረክናቸው አሉ ከትግራይ የማረክናቸው አሉ ሸኔ ኦሮሞ ብቻ አይደሉም አሉኛች እዛም ይሰበሰበው ኦሮሞ ብቻ እንዳይመስላችሁ ኦሮሞ ኢትዮጵያን ማጥፋት የሚፈልግ ክፉ ኃይል ሁሉ ይሰበሰበው ቤትን ሰልጥኖ ይገባል ሁለት ኤግዛምፕል ላንሳላችሁ ሸኔ የኦሮሞ ጠላት እንደሆነ እንዲገባችሁ አንደኛው በቅርቡ አንድ አባት